4 ደቂቃ ከ3 ሰከንድ ሲል ሊሳንድሮ ማርቲኔዝ ትንሿ ቦክስ አካባቢ ኳሱን ለማጓየር ፓስ ለማድረግ እየሞከረ ነበር። ታዲያ ከ24 ሰከንድ በኋላ ደቂቃው 4 ደቂቃ ከ27 ሰከንድ ሲል ኳስ አማድ ዲያሎ ጋር ደርሳ የጎል ሙከራ ለመሆን ችላ ነበር። ይህም አጋጣሚ ዩናይትድ በማይክል ካሪክ ስር ያደረገውን ትልቅ ለውጥና እሱም ሲጫወት ያሳየ የነበረውን ባህሪ ይነግረናል። በዚህ ቪዲዮ ስለዚህ ጉዳይ ነው መነግራችሁ። ፎሎና ኮፒ ሊንክ እያደረጋችሁ ቪዲዮውን ጀምሩት። ማይክል ካሪክ ማንቸስተር ዩናይትድን በጊዜያዊነት ተረክቦ ማሰልጠን ከጀመረ በኋላ የቡድኑን ሳይኮሎጂካል ሳይድ እንጂ ታክቲካል ሳይድ እንዳልነካ ተናግሮ ነበር። ሆኖም እየተጫወተ ላለው አጫወት የልጆቹ ሳይኮሎጂካል ስትሪንግስ አስፈላጊ ስለሆነ ቴክኒካሊ ታክቲካል ሳይዱንም ነክቶታል ማለት እንችላለን። ለምን መሰላችሁ እንደዚህ ያልኩት? ማንቸስተር ዩናይትድ በእነዚህ 3 ጨዋታዎች ላይ እንዳየነው ከሆነ ወደፊት በሚያጠቃበት ሰዓት ከሲምፕል ኤንድ ሴፍ ፓሶች ይልቅ ሪስኪ ኤንድ ሎንግ ፓሶችን እያረጉ ነው ጎል ጋር የሚደርሱት። ይሄ ደግሞ ካሪክም ተጫዋች በነበረበት ሰዓት ይጫወት የነበረበት መንገድ ነበር። ካሪክ በአጠቃላይ በፕሪሚየር ሊግ ካሪየሩ 88.1% ፓስ ኮምፕሊሽን አለው። በተለይ 2012-13 ሲዝን ወቅት ደግሞ 1843 አኩሬት ፓስስ ማድረጉ የሚታወስ ነው። ከነዚህ ውስጥም 37% ወደፊት የተደረጉ ፓሶች ሲሆኑ 8% ብቻ ነው ባክዋርድ ፓስ የነበረው። በአጠቃላይ ኢንች ፐርፌክት በነበሩት ሎንግ ፓሶቹ ነው ካሪክ የሚታወቀው። ይህንን ባህሪውን ነው ታዲያ ለዩናይትድ ተጫዋቾች እያወረሰ የሚገኘው። እስካሁንም በጥሩ ሁኔታ እየተወጡት ይገኛሉ። ታዲያ እንደዚህ አይነት አጫዋወት ትልቅ የሆነ ሳይኮሎጂካል ስትሪንግስ ይጠይቃል። ለዛ ነው ካሪክ ቴክኒካሊ ታክቲካል ጉዳይ ነካክተዋል ያልኳችሁ። እንደተለመደው በምሳሌ ያስረዳችሁ። እዚህ ጋር እንደምታዩት ሊሳንድሮ ማርቲኔዝ ለማጓየር ኳሱን ፓስ አደረገለት። ማጓየርም ለዳሎ ፓስ አደረገ። ታዲያ ዳሎ እዚህ ጋር እንደምትመለከቱት ሪስክ ሳይወስድ በቀላሉ ለካሴሚሮ ፓስ ማድረግ ይችል ነበር። እሱ ግን የመረጠው ሪስክ ወስዶ ለሜኑ ፓስ ማድረግ ነበር። ሪስክ ነው ያልኩበት ምክንያት ታዲያ ፓሱ ቢያጥር ወይም ደግሞ ቢረዝም እዚህ ጋር የምታዩቸው ተጫዋቾች በቀላሉ አደጋ መፍጠር ስለሚችሉ ነው። ከዛም ሜኑ ለካሴሚሮ፣ ካሴሚሮ ደግሞ ለሊሳንድሮ ሰጠው። ሊሳንድሮም እንደዚሁ ሌላ ሪስኪ ፓስ አደረገ። ምክንያቱም አጠገቡ ለነበሩትም ቡሞ ወይም ኩኒያ ሲምፕል ፓስ ማድረግ ይችል ነበር። ነገር ግን ወደፊት ለመሄድ አሪፍ አማራጭ ብሎ ያሰበው ለሜኑ መስጠት ስለነበረ ለሱ ሰጠው። ከዛም ሜኑ ለአማድ ሰጥቶት አማድ እንደለመደው በድፍረት ወደ ተከላካዮች መሃል ገብቶ ይሄን ሙከራ አደረገ። ይሄ ብቻ ግን አይደለም። በቅጣት ምት የተገኘው የካሴሚሮን ጎል ጨምሮ የሼሽኮም ጎል ከተመለከታችሁ በሪስክ ቴከርነታቸው ነው ዩናይትዶች ጎሉን ማስቆጠር የቻሉት። ይሄ ማለት ግን ኳስ አልተበላሸባቸው ማለት አይደለም። እዚህ ጋር እንደምታዩት ማጓየር ለሊሳንድሮ፣ ዳሎ፣ ሜኑ ወይም ካሴሚሮ ሴፍ ፓስ ማድረግ ይችል ነበር። ነገር ግን እሱ የመረጠው ለኩኒያ በመስጠት ሪስክ መውሰድን ነበር። ታዲያ ይሄ ፓስ እዚህ ጋር እንደምታዩት ዋጋ አስከፍሎትም ነበር። በሌላ ሞመንት ደግሞ ካሴሚሮን ተመሳሳይ ነገር አጋጥሞት ተመልክተነውም ነበር። ሌላኛው በዚህ ጨዋታ ማድነቅ ያለብን የሼሽኮን አጨራረስ ነው። ያው ለጎሏ መገኘት ምክንያት ለሆነው ብሩኖ የሚገባውን ክሬዲት መስጠት ሳንረሳ ወደ ሼሽኮ እንቅስቃሴ እንሄድ። እዚህ ጋር እንደምታዩት ሼሽኮ ራሱን ለሃይ ክሮስም ሆነ ሎ ክሮስ በደንብ አመቻችቶ ነበር። ኢቭን ወደ ኋላ ለሚደረግም ባክ ፓስ ጭምር ማለት ነው። ለዛ ነው ብሩኖ ኳሷን ከፊት ሳይሆን ወደ ኋላ አካባቢ ሲጥልለት ባላንሱን በደንብ ጠብቆ ጎሉን ቀና ብሎ እንኳን ሳያይ ማስቆጠር ይቻላል። ይህንም ጎል ብንበታትነው ብዙ ሪስኮች መወሰዳቸውን እንረዳለን። ስለ ዩናይትድ ምን ሐሳብ አላችሁ?